የሚያሳስብህን አባረው የሚያስጨንቅህን አባረው የሚጫጫንህን አባረው ህመም ነው ትርፉ አባረው ጸብ ነው ትርፉ አባረው ጉዳት ነው ትርፉ አባረው ሰላም ሰላም እንዴት ናችሁ ደህና ናችሁ ወይ ሁሉ ሰላም መብራት አለ ወይ አሁን እሱ ነው የሚያሳስብኝ ነው እንዴት ናችሁ ይህ ሀበሻ ዩቲዩብ ቻናል ነው እኔ ሊሊ ነኝ ዛሬም እንደተለመደው እናንተን ዘና ፈታ ያደርጋሉ ብያሰብኳችሁን የተለያዩ ቪዲዮዎችን ይዤ መጥቻለሁ አብረን ዘና ፈታ እንላለን ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ዩቲዩብ ቻናል ሰብስክራይብ በማድረግ ይሄን ውብ ቤተሰብ ይቀላቀሉ እንዲሁም አዳዲስ ቪዲዮ ስለቅ ኖቲፊኬሽን እንዲደርሳችሁ የደወል ምልክቷን መንካት እንዳትረሱ ኦኬ ስትገረፍ ታወራዋለህ የምለቃቸው ቪዲዮዎች ብዙ ላይክ ብዙ ቪው እያገኙ አይደሉምና ለወዳጆቻችሁ ለጓደኞቻችሁ ሼር አድርጉላቸው በዚህ ተባበሩኝ ለሱ አመሰግናለሁ አመሰግናለሁ የዩቲዩብ ቻናሉን ሜምበርሺፕ በመቀላቀል ሱፐር ስቲከር አለላችሁ ተመቻችሁ ሰፖርት ማድረግ ትችላላችሁ መዳን ያለምን ሰው እኮ በገንዘብ ብቻ አይኖርም ዶላርም ያስፈልጋል አሁን ይሄን ቪዲዮ ላይክ በማድረግ እንጀምራለን ላይክ ስታደርጉ ለብዙ ሰው ይደርስልኛል ስለዚህ ላይክ አድርጉ ላይክ ወደ ቪዲዮ አረ ላይክ አድርጉ የሚለው ምህጻረ ቃል ስናነብ ሜትር እንደምንለው ሁላ ኤም ምህጻረ ቃሉን ስናነብ ሜትር እንደምንለው ሁላ ኬጂ ምንድነው ኬጂ 3 ወለደና ጂል ደንጋራ አው የሸና ነው መሰለኝ ለሊቱን ሙሉ ሲቀመቅማት አረ በሰሙሃ አረ ጉድ ተመቸኝ እንደ ችግኝ ነው ያጠጣው ወደ ቁም ነገሩ ስንሄድ ግን የሰከረ ብቻ ሳይሆን ጤነኛም ሰው እንደዚህ የሚያደርጉ መንገድ ላይ የሚሸኑ እና እንደዚህ አይነት ነገር ያጋጥማቸዋልና ታቀው ኦኬ ታናሼ ከባድ ትምህርት አስረዳኝ ሲለኝ ስራ ከበደኝ አሰራኝ አልተማራችሁትም ይሄንን ተመረናል ግን የመጀመሪያ ዓመት ስለተማርነው ጠፋው እና የመጀመሪያ ዓመት አንተ ተመረው ከጠፋብህ እኔ ከዚህ ሁሉ ዓመት በኋላ እንዴት አስተውሏለሁ እንደው አንዳንዴ ዝም ብለህ ዱላ ያምራል አይደል ላ ትንሹ ያጋጥማል ግን አረሼም ነው እንዴ አንተ ከአንድ ዓመት በፊት የተማርከው ከጠፋብህ እሱን አስበዋል እንደው ምሯል ቀጣርኩት ሰልፍ ይወላችሁ በተራ ትገባላችሁ ጋሼ ምን ላድርግ ይወለድ ያድሜ ጉዳይ አይደለም የስም ጉዳይ ነው ኋላ ሄዶ ይሰለፍ ወይም ማረጋችሁ ይሁላ ህዝብ ነው የሚጨፈጭበኝ አንተኛው ትላንት ታስወጣት ነው ካላየው ብሬን ይጭነቀው ምን አገባ አሪፍ እናንተ ሶስት መላእክት ምን ታረጋላችሁ የሶስት መላእክት ጓታና ያለው ፈረንጅ ነው ያስቀደምከው አስቃባጭ ያፈረኝ አይደለም ትላንት ያደረ በልተሙ ቀጥል ስለሰለም አንድ ብልብል ቦርጫ እንደምን ያረጋይ ደግሞ ምን ያረጋል ያባል ተብዬ ነው ተብዬ ባለቤቶች ዛዋላ ተሰልባል ዋላ ይዛው ሄዱ አስባችሁታል የከተማ ወንድ ሁሉ እዚህ ነው ያለው የሀገር ሰልፍ እግዚአብሔር አንቺ ያገባሽ ወይ አላገባሁም ገና አላገባሁም ፎኔ ያገማ አድብራ እስካሁን ልጃገረሽ ነኝ ወይ ከባድ ጥያቄ አላገባሁኝም እዚህ ተድሩኛላችሁ ወይ ናፉና ሲናም ናፉና በርባዳ
ምን ነው አልሆንም ለትዳር እንዴት ነው ሙያዬ እቲ ፈልግሻለሁ ትገባለሽ እዚህ ስንት ከብት ይሰጠኛል ያገባኝ ኢላ ናሚና ፉለ ኦሪያጋም ናሄና ኦሪያጋም ናሄና ኦሮምኒ ቀውስ ይጎዳኒ ሄዲ እሱ ያለ ሁሉ ያንቺ ነው የሱ ንብረት የኔ ንብረት ነው ዳኒ አይፈረድባትም እንዴ የኮረኮራት ያክል ነው የሳቀችው ታዲያ እንደዚህ አይነት ጥያቄ ይጠየቃል ድንግል ነሽ ቦይ አልቄ አታልቅ ዋ ምን ስምን ታንጠለጥለዋለህ በሙሉ ስም ያጠረኝ በሙሉ ስም እናሳ ሙሉ ስም ማን ነው አልቅበት እበቱን የቀረለ ታስከብዳለህ እንዴ አያልቅበት ኧረ እንደዚህ አይነት ሰዎች ረፉ እንዴ ይሄን የመሰለ ስም ሌላ ሀሳብ እንድናስብ አደረጋችሁ ደግሞ ከሱም ብዙ ታስከብዳለህ እንዴ ዛሬ ኒኪታ የምትጠቃበት ቀን ደርሷል የምትጠቃበት ቀን ማለት ላይክ ሴቶች ከወንድ ጋር የሚገናኙበት ጊዜ ማለት ነው ሲሪየስሊ የምር ጀግና አከበርኩ የምር እንዴ ባንሳት ለጓደኛ እንኳን እኮ የሚሆን ጠፍቷል እኮ የኒኪታ የዚች የውሻ ስሜት መርካት ለኔ መርካት ነው ደስታዬ ነው ብለ ነዳጅን አቃለ ነዳጅ ይዘሄደ ነው አላቅም እንግዲህ ሩምም ልትይዝላችሁ ይላል እንግዲህ ከዚህ በኋላ የሚፈጠረው ደግሞ ሌላ ደግሞ ኒኪታ ላይ በጣም ውለታ ነው የሚሆነው እኔ ግን ምመክረው ወሬ አታብዛባት በቃ እንደምታያት ትሰማለች ተሳሰበም ትሰማለች ልትጠቃም እንደሆነ ታውቃለች ቶሎ ሰዳት የምር አታባባት አንጂቲን በላው እኮ ማለት ነው ቀራት በቀጣይ ደግሞ እንትን ሰው ማስጠቃት ብጀምር በጣም ኧረ ዘውነባል እንዴ ነዳጅ የነዳጅ ከፍለን ነው አሁን እኮ ነው አባቴ የሚነግረኝ አያቴ 4 የወርቅ ጥርስ ይዞ እንደሞተ እንዴ ቀድሞ ቢነግሩሽስ ምን አስበሽ ነበር ነው ወይስ እኔ ያሰብኩትን አስበሽ ከሆነ ቪአይፒ ያዝልሻል ውሃ ተረኛ ሆነ ሄሎ አለም አቤት እንዴት ነሽ ልጆቼስ ደህና ናቸው ውሃ መጣች አዎ መጣለች እሰይ ገላይን ታጠባለሁ በቃ ልመጣ ነው ማብራት የለም እንዴ እናቱ ውሃ ሙቆ መታጠብ ይናፍቅሻል ይልቁኑ ውሃውም ሳይሄድ በቀዝቃዛው ግቢ እንዳተለቃለቂ ክፍት የሥራ ቦታ አለን ክዳኑት ዝንብ እንዳይገባበት ረጎ በዛሬ በጣም ችግሩን አልቻልኩትም ማርያምን ስራም ጠፋ በቃ ምኑን ልስራውሽ ምን ዱባይ አትሄድም እኔም ቢብዬ ነው እሺ ሰዱ ተባበሩኝ ኤጀንሲ ምናምን ፈልጉልኝ እኔ እዚህ በችግር ልሰቃይ ብዬ ነው እልም ብዬ መጥፋት ፈልጋለሁ እኮ ሰዱኝ እሺ ፓስፖርት አለኝ መንጃ ፍቃድ በግም ይሁን እባብም ይሁን እጠብቃለሁ ልሂድ እንጂ ሳውዲም ይሁን ዱባይ ውሰዱ ተባበሩኝ ይሄ ልጅ እንግዲህ ስራ የለም የሚል ምሬት አዘል ቪዲዮዎች እየለቀቀ ፈምሷል መጨረሻ ላይ ያስተላለፈው መልእክት የሚመለከታችሁ ማለት ኤጀንሲዎች ምናምን እስኪ አለው በሉት አንድ ልጅ ካገባ በኋላ አልጋው ላይ እንደሆነ ነው ምግብ የሚቀርብለት አይደል አልጋ ላይ ምግብ እንዲቀርብልህ እኮ ሰራተኛ እንጂ ሚስት አያስፈልግም አይ እንዲህ ያላችሁ እኮ ነው ከናንተ የሰራተኞቻችን የሚጥመ ምኑ ምግቡ ነው እስኪ አስቢው ወንድ ልጅ አልጋው ላይ ሆኖ ከዛ ጠግቦ ከዛ እናቴ ምን ትል ነበር መሰል ወንድ ልጅ ሆዱ ሲሞላ ነው ማሰብ የሚጀምረው ትለኝ ነበር እስኪ የእናትሽን ስልክ ስጪ ፈለከው አሜሪካ ያለው አጎት ቪዲዮ ኮል እያወራችሁ እና ኑሮ እንዴት ነው እንዴት ይዟቸዋል ሲል ለምሳሌ እኔ አሁን 4 ወር ሆኖኛል ሮብና ዓርብ ጭራሽ ነው ማክሰኞ በበላሁት ነው የምጠቀመው የሮብን ሐሙስ በበላሁት የዓርብ ነው የምጠቀመው
ኔትወርኩ በጣም እያስቸገረ ስለሆነ እኛ እንጀራ መብላት አቅቶናል። ዋይፋይ ልቀቂልን። ለምን እንደዚህ አድርገሽ ያሹ እንደዚህ ያዝ ለቀቅ የምታረጊው በሰላም ነው? ፍሬ ተይ እዘኝልና ኬኳ እዘኝላታ እንደ ፍሬ እንደው እኮ ነው እኔ ተቋኩዬ ጠረጴዛ ሞልቼ ምግብ ሞልቼ ልበላ ስመጣ ላውራ ስመጣ የኢትዮጵያ ኔትወርክ ዋይፋይ ድርግም በዳታ ቤት በዋይፋይ ብል ወፍ ትላንትና ወዲያ ማን ዋይፋዩ ተበላሸ ብዬ ቴሌ ስቀጠቀጥ 994 ይራፊ ከአታስቀይሚን በጣም ነው ማጨስብሽ አታስቀይሚን ምሬም ነው ማናት ገዝተርጊ ፕሬዝዳንቷ ቴሌኮም ዋናዋ አይደለች ወይ እኔ ፍቅር የትለያሽ ወይኔ ግዴ እኔ ነው የሚያውቁ በጣም አንቺ ነሽ ኔትወርክ ያጠፋሽ እንዴ? ተይ እንጂ ሊያ አሁን ፍሬን አላውቅም ማለት ይቻላል? ፍሬዬን በነገራችን ላይ ብዙ ሰው ይስማማበታል ብዬ አስባለሁ በዚህ ሐሳብ። እኔ ቪዲዮ ሰርቼ ኤዲት አድርጌ ጨርሼ ለመጫን 2 ቀን ሙሉ እምቢ አለኝ። ስለዚህ እሱን ቪዲዮ ጥዬ ነው አሁን። ለዚህም እንግዲህ እሱ ይጠብቀን። እሱ ካለ ይሄ ቪዲዮ ተጭኗል ማለት ነው። ስለዚህ የሚመለከታችሁ አካሎች እባካችሁ ኔትወርኩን አስተካክሉልን። ልትራሻኑ ስለሆነ የመጨረሻ የምትወዱትን ፍራፍሬ ይዛችሁ ነው። ቶሎ በሉ ዳይ ቶሎ በሉ። ተመርከክ እንጂ ምን ትቆማለህ? የምትወደውን ፍራፍሬ ምን ይዘህ መጣ? ሎሚ ነው ሞዶ ሎሚ ይዤ መጣ። መትረፍ የምትፈልግ ከሆነ እሱን ቂጥ ውስጥ ክተተው። ቂጥ ውስጥ? አዎ ክተተው። ምን አባታ ያስቃል? ምን ያስቃል? ኧረ መልሱልኝ ጓደኛዬ፣ ኧረ መልሱልኝ። ሀባብ ይዛ እየመጣች ነው። ጓደኛዬ አስታርቀኝ ብሎ ልኮኝ ከዛ ጅል ጋር ታሰርቀኝ ትሞክር እንዳለ እስኪ ምንድነው እሱ? ሲጀመር የመታረቅ ፍላጎት የለውም እንዴ? ምክንያቱ አለው ቅብሎ ነው ላከኝ። እንደ ሰው ባል ማለት ነው። ጸጉሬን አሰርቶኝ አያውቅ። የምርሽ ነው? የምረኝ። ሂትለር መቼ ጨካኝ ነው? በጣም ጨካኝ ነበር። ሂትለር መቼ ጨካኝ ነው እንዴ? የወቅሰው ነበር ምድር ላይ ቢሆን እና ከሱ ጋር እንደሆነ ትፈልጋል። ይቺን የኔ እናት ጸጉርሽ ነው ተበጣጥሷል እኮ። ምንድነው ያደረገሽ? ጥፍሬን የተሰራው ወራት በፊት ነው። ከስማ ጓደኞቼ ስንት ጥፍር ሲበጣጥስ ለመጀመሪያ ጊዜ ነው ያየሁት። የኔ እናት አይ አንተ የፍቅር አምላክ የሥራህን ይስጥ። የፍቅር አምላክ እስኪ ይቺን ያጂ። እኔ የምልሽ ግን ወደፊት ቆይታችን ደቆጭ ብለን ብንማከር ጥሩ አይመስልም? ይለኛል። በቃ ክፍተቱን ተጠቀመ። በነገራችን ላይ በሴትም በወንድም እንደዚህ አይነት ጸባይ ያላችሁ ሰዎች ረፍ። ጉራጌው ጀለስ ታሞ ስጠይቀው እንዴት ነው አሁን? ትንሽም ቢሆን ሻላል አለህም? ኧረ ምን ይሻለኛል? ራሴ ወገቤ ምን ያላመሚ ቦታ አለ። በእናትህ መንቀሳቀስ ሁላ እኮ አልቻልኩም። እንደው እኔም ለመጠየቂያ እንድትሆን ጁስ ነገር ለመግዛት ብፈልግ ሱቅ አጣሁኝ። በእናትህ ኧረ እባክህ ታዲያ ከኔ ሱቅ አገዛም ዘበርጋ ታዲያ ሱቅ ኩት አንተ ዘበርጋ እንዴ ዘበርጋ አስር ብላ ፍረስ አይሰማም ልጅ በእናትህ ልጅ ተቆጥ ከንፈር በጣም እየጠቆረ ነው። ማጨስ ጀመርክ እንዴ? እንዴ እኮ በዚህ ትጠረጥረኛለህ ግን አባዬ? አይ ነው ብለህ ነው። ካለማንኛውም 10 ብር ሰው ሲጋራ ይዘልኝ እኮ 5 ብር ጨምራ ይሄ ከሁለት እኮ ነው እንዴ። ተበላ ሸርፖ አገውን ትጠራለህ እንዴ? ግርጣት አግኝተው መጠየቅ የሚፈልጉት ሰውና ጥያቄዎች ምንድን ነው? አግኝቼ መጠየቅ የምፈልገው ሰው ሳይሆን አግኝቼ መጠየቅ የምፈልገው አምላክ ነው። አምላክን የምጠይቀው እባክህ አምላኬ ያችን ሰው አደራ የትም ሄጄ እንደ ባልንጀራ የምታደርግልኝን ብዬ ነው እኔ ጸሎት ነው የማውቀው። ማናት ልጅቷ? ቀጭን ገና ገና ውስጤ ውስጥ ገና አልገባችም። ይፈልጓታል። በፈተና ጊዜ ገጠመኝ በህይወቴ ማለት ነው። ጥሩ ጓደኛ ነበረችኝ፣ ጣሊያን ሀገር ሄደችብኝ
እሷን ማግኘት ፈልግ ነበር። የሚያገናኝ ጋርል ፍሬንዶት ማለት ነው። ጋርል ፍሬንዶት ልጅነቴ በጣም የትምህርት ቤት ጓደኛዬ ማነው ስሟ? እሷ አጋጣሚ መሲ እስቲ በቲቪ ታዩት ይሆናል ይሄ ነገር። እስቲ የሆነ ነገር በሏት ያለችው ታለች በቲቪ የትም ቦታ ይደርሳል። በቲቪው ስክሪኑ ላይ እኮ አዎ፣ በምን ምክንያት እንደተውሽ ሊገባኝ አልቻለም። እና አንድ ጊዜ ኢትዮጵያ ውስጥ መተሽ ለቅሶ ልደርስሽ የወንድምሽን ስመጣ የታውቀዋለሁ ብለሽ አልሽኝ። ከምን የተነሳ ነው? ከዛ በኋላ እኔም ተስፋ ቆረጥኩ። እንዴት ነሽ ነው አሪሽ ልኝ ይሄ ፍቅር እንዴት ነሽ? አዎ ደህና ነሽ? እንዴት ነሽ የሚለውን ሙዚቃ መርጬልሻለሁና ምን ሆነሽ ነው የጠፋው? ምን ሙዚቃ? ደህና ነሽ? እንዴት ነሽ? ደህና ነሽ? እንዴት ነሽ? አዎ ደህና ነሽ? እንዴት ነሽ? ደህና ነሽ? ያን ጊዜ ውበት ሳሎን የገባሽው ደህና ነሽ? እንዴት ነሽ? ፍቅር ይዞሽ ኬክ የጋገርሽው ደህና ነሽ? እንዴት ነሽ? አቡ ፋዘር ተመችኝ። ደህና ነሽ? እንዴት ነሽ ብለውሻል። መሲ እንግዲህ ባለሽበት መልክታቸው ይድረስሽ። ያንተን ጉዳይ በሚገባ አይተናል። ይህ ሰብአዊ ድርጊት ስላደረክና ከአንድ ሰብአዊ ፍጡር የማይጠበቅ ጉዳይ ሆኖ ስላገኘ ነው ህዳር 13 ቀን በስቅላት እንድትቀጣ ወስነናል። ክብር ፍርድ ቤቱ ህዳር 13 አይመቸኝም እና ወይ ወደዚህ ወይ ወደዛ አድርጉልኝ። ታክሲ ውስጥ አትዙሩ። ዛሬ በእኔ ደረሰው በማንም አይድረስ። ሰከም እያልኩ ታክሲ ውስጥ ስገባ ዞር ስል 5 ሰው አውቃለሁ። ለ5ቱም እንደፈረደብኝ ከፍዬ ወጣው። ከዛ ሁለተኛ ታክሲ መያዝ ነበረብኝ። አሁንም ገብቼ ፊት ቁጭ እላለሁ። ዞር ስል 3 ሰው ማቋላየው ምን አዞረኝ ቀጥ ብዬ አልሄድም። ለእነሱም እንደፈረደብኝ ከፍዬ ወጣው። ዛሬ እኔ ቀን አይደለም ብዬ አመሻሹ ላይ ወደ ቤቴ ስመለስ ልክ ስገባ 4 ሰው አልሸወድም። ከኋላ ነው የምቀመጠው። ኋላ ጥጉ ላይ ውሽቅ አሉ እንዳይሰበሰብ ብዬ። ከዛ በኋላ ረዳቱ ከኋላ አልጀመረም። ውጣ ያለው ነው እንግዲህ ምን ታደርገዋለህ? ቀኑ ያንተ አይደለም። ልጆች እንትን እሺ ሰላምዬ ሰማለኝ እኮ እሺ እናመሰግናለን። አሁን ትላልቅ ሰው ሲያወራ ህፃናት ዝም ይላል። ከዚህ በኋላ ያወራ ህፃን ነው ማለት ይሄ የይቅርታ ማህበራችን ይህ የይቅርታ ማህበራችን በድጋሚ ስለተገናኘንና ስለተጀመረ እጅግ በጣም ደስተኛ ነኝ። ዳኒ አቁሞት ነበረ። ዳኒ ደግሞ ስላስጀመረን ወንድሜ ዳኒ ከፍ ብለህ ደግሞ ስላስጀመርከን በጣም ደስ ብሎኛል። እድሜ ጤና ይስጥህ። አሜን። እወድሻለሁ። ታውቂያለሽ ዳኒ ግርግር በጣም ነው የምወደው። እኔ ዳኒ ባይኖር እንዴ ዳኒ ግርግር ዳንኤል ተገኝ በግርግር ተተክቷል። እንግዲህ እንዴት ነው ዳኒ ተስማምተዋል? እናንተስ ተመልካቾች ስሙ ይወክለዋል ብላችሁ ታስባላችሁ? እስኪ ሐሳባችሁን ኮሜንት ሴክሽን ላይ ጻፉልኝ። ደስ አይሉ? እንግዲህ እንዳያችሁት ሄኖክ ወንድሙ የኩያ ልጁን ልደት አክብሮ ኢንስታግራም ላይ ቪዲዮ አጋርቶናል። እንኳን ተወለድሽ በሉለት። አንተ ጾመኛ አይደለ እንዴ? አንተም እኮ እየጾምኩ ነው። እሺ አይ ግማሽ ግማሽ እንያዘው። ግማሽ ግማሽ። እሺ ጌታ ይባርካችሁ። አሜን ያ ረበል ዓለሚን። ይሄ ነው የሚያምርብን። ማንም እንሁን ምንም እንሁን የጋራ ችግራችን ላይ ትኩረት እናድርግ። የዛሬው መልእክቴ ነው።
እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህ ይመስላሉ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልኝ። ላይክ ማድረግ እንዳይረሳ። እንደተለመደው ሰላማችሁ ይብዛ። ሊ ሀበሻ ቲዩብ